በእግዚአብሔር አጋዥነት የአባታችን የተክለ ሃይማኖትን የልደቱን ቁጥር ከዚህ ጀምረን እንናገራለን። በሥጋ የአዳም ልጅ፣ በልጅነት የእግዚአብሔር ልጅ የሆነ አዳም ሴትን ወለደ። ሴትም ሄኖስን ወለደ። ሄኖስም ቃይናንን ወለደ። ቃይናንም መላልኤልን ወለደ። መላልኤልም ያሬድን ወለደ። ያሬድም ሄኖክን ወለደ። ሄኖክም ማቱሳላን ወለደ። ማቱሳላም ላሜህን ወለደ። ላሜህም ኖኅን ወለደ። እስከዚህ 10 ትውልድ ይሆናል። ኖኅም ሴምን ወለደ። ሴምም አረፋስክድን ወለደ። አረፋስክድም ቃይናምን ወለደ። ቃይናምም ሳላን ወለደ። ሳላም ኤቦርን ወለደ። ኤቦርም ፋሌቅን ወለደ። ፋሌቅም ራግውን ወለደ። ራግውም ሴሩህን ወለደ። ሴሩህም ናኮርን ወለደ። ናኮርም ታራን ወለደ። እስከዚህ 20 ትውልድ ይሆናል። ታራም አብርሃምን ወለደ። አብርሃምም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብም ሌዊንና 11ዱን የአባቶች መገኛ የሚሆኑ ወንድሞቹን ወለደ። ሌዊም ቃይናምን ወለደ። ቃይናምም አንበረምን ወለደ። አንበረምም መስፍኑ ሙሴንና ካህኑ አሮንን ወለደ። በእነዚህም ዘመን እስራኤል ከግብፅ ወጡ። አሮንም ኢታምርን ወለደ። ኢታምርም ጌዴዎንን ወለደ። ጌዴዎንም አልዓዛርን ወለደ። እስከዚህ 30 ትውልድ ይሆናል። አልዓዛርም አቤሜሌክን ወለደ። አቤሜሌክም ናታንን ወለደ። ናታንም አብያታርን ወለደ። አብያታርም ሳዶቅን ወለደ። የዚህ የክቡር አባታችን ተክለ ሃይማኖት ጥንተ ትውልዱ ኢየሩሳሌም ነው። ከፍልስጤም አውራጃ የምትሆን መስፍኑ ኢያሱ ለካህናት ርስት ትሁን ብሎ የለያት። ይህችውም ሰሎሞን በነገሰበት ዘመን የአብያታር ልጅ የካህኑ የሳዶቅ ዕፃ የነበረች ናት። ሳዶቅም አዛርያስን ወለደ። ከአዳም ጀምሮ 35 ትውልድ ይሆናል። አዳምም ሴትን ወለደ። ሴትም ሄኖስን ወለደ። ሄኖስም ቃይናን ወለደው። ቃይናም መላልኤልን ወለደ። መላልኤልም ያሬድን ወለደ። ያሬድም ሄኖክን ወለደ። ሄኖክም ማቱሳላን ወለደ። ማቱሳላም ላሜህን ወለደ። ላሜህም ኖኅን ወለደ። እስከዚህ 10 ትውልድ ይሆናል። ኖኅም ሴምን ወለደ። ሴምም አረፋስክድን ወለደ። አረፋስክድም ቃይናምን ወለደ። ቃይናምም ሳላን ወለደ። ሳላም ኤቦርን ወለደ። ኤቦርም ፋሌቅን ወለደ። ፋሌቅም ራግውን ወለደ። ራግውም ሴሩህን ወለደ። ሴሩህም ናኮርን ወለደ። ናኮርም ታራን ወለደ። 20 ትውልድ ይሆናል። ታራም አብርሃምን ወለደ። አብርሃምም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብም ይሁዳን ወለደ። ይሁዳም ፋሬስን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ነአሶርን ወለደ። ነአሶርም ሰሎሞንን ወለደ። 30 ትውልድ ይሆናል። ሰሎሞንም ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ዳዊትም ሰሎሞንን ወለደ። ሰሎሞንም እብነ ሐኪምን ወለደ። ይኸውም ምኒልክ ነው። ከአዳም እስከዚህ 37 ትውልድ ይሆናል። ሰሎሞንም ልጁ ምኒልክን አንግሶ በመላዋ ኢትዮጵያ ነግሶ ይኖር ዘንድ ወደ ኢትዮጵያ ሰደደው። የሳዶቅ ልጅ አዛርያስንም እንደ አባቱ ሊቀ ካህናት አድርጎ ከልጁ ጋር ሾሞ ሰደደው። ሁለቱም በአንድነት ከኢየሩሳሌም ብዙ ሕግና ሥርዓት ይዘው ሲመጡ የእስራኤል ፈጣሪ ማደሪያ የምትሆን ታቦተ ጽዮንንም ከነሱ ጋር ወደ ኢትዮጵያ ይዘዋት መጡ። በንዋየ ቅድሳቱ በንብረቷም ሁሉ እንደ አባቶቹ ሥርዓት አዛርያስ ያዝበት ነበር። ሁለቱም በአንድነት የትግራይ አውራጃ የምትሆን አክሱም ከምትባል ቦታ ገብተው ተቀመጡ። ጥቂት ዘመን ከተቀመጡ በኋላ አዛርያስ የመዴባይ ልጆች ከሚባሉ ከደጋጎቹ ወገን ያንዱን ልጅ አግብቶ ወንድ ልጅ ወለደ። ስሙንም በአባቱ ስም ሳዶቅ ብሎ ሰየመው። ሁለተኛ ስሙ እግዚእመሐር ነው። ሳዶቅም ሌዊን ወለደ። ይኸውም በግዑ ይባላል። ሕዝበ ራእይም ሕዝበ ዋሂን ወለደ። ይኸውም ነገደ ሌዊ ይባላል። ሕዝበ ዋሂም አኪንን ወለደ። እስከዚህ 40 ትውልድ ይሆናል። እኒህም ካህናት በደብተራ ኦሪት የተሾሙ ካህናት እንደሚያስተምሩ ወደ ንጉሱ ለሚመጡ ለኢትዮጵያ ሰዎች ሁሉ ሕገ ኦሪትን እያስተማሩ ኖሩ። እስከዚያ ዘመን ድረስ ጌታችን ኢየሱስ ክርስቶስ አልተወለደም ነበር። ይህም እስራኤል ከግብፅ በወጡ በ870 ዘመን ማለት ነው። ጢባሪዎስ በሮም፣ ሄሮድስ በገሊላ፣ ባዚንም በኢትዮጵያ ነግሰው ሳለ አኪንም በኢትዮጵያ ሊቀ ካህናት በነበረበት ያን ጊዜ ለስሙ ሰጊድ የሚገባው ጌታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም በድንግልናና በንጽሐ ሥጋ በንጽሐ ነፍስ የተጌጠች ከእመቤታችን ድንግል ማርያም በሥጋ ተወለደ። ወደ ቀደመ ነገራችን እንመለስና ካህኑ ኪንም ስምዖንን ወለደ። ስምዖንም አንበረምን ወለደ። ይኸውም ከሳቴ ብርሃን የተባለ አባ ሰላማ በዘመኑ የወጣና የዛጉዌ ልጆች በነገሱበት ዘመን ነው። የአባ ሰላማንም ነገር ወደፊት እንናገረዋለን። ጌታችን ኢየሱስ ክርስቶስ በአረገ በ357 ዘመን አንድ ነጋዴ፣ አንዱ ፍሬምናጦስ ሁለተኛው ሲድራኮስ የሚባሉ 2 ልጆች ይዞ ከኢየሩሳሌም መጥቶ ከአንበረም ቤት ገብተው አደሩ። በዚያችም ቀን ሌሊት ያ ነጋዴ ታሞ አደረ። ከጥቂት ቀንም በኋላ ሞተ። እኒህም ልጆች በአንበረም ቤት አደጉ። ከዕለታት በአንድ ቀን ፍሬምናጦስ አንበረምን እንዲህ አለው፣ ጌታዬ፣ የኢትዮጵያ ሰዎች ባህል እኔ በጣም አደንቃለሁ። ትገረዛላችሁ፣ በክርስቶስም ታምናላችሁ፣ ነገር ግን ጥምቀት አትጠመቁም፣ ሥጋው ደሙንም አትቀበሉም አለው። አንበረምም ፍሬምናጦስን እንዲህ አለው፣ ግዝረትን አባቶች ሌዋውያን የንግሥት የህንዴኬ ባለሟል ያጡልን፣ ለመጠመቅ ግን አስተማሪ አልመጣልንም። ስለዚህ አንተ ከሊቀ ጳጳሱ ዘንድ ሂድና ከሱ ስልጣን ተቀብለህ መጥተህ መምህር ሁነን አለው።
ፍሬምናጦስም እሺ ጌታዬ እንዳዘዝከኝ አደርጋለሁ አለው። አንበረምም ለፍሬምናጦስ ስንቅ ይሁንህ ብሎ ብዙ ወርቅና ብር ሰጠው። ፍሬምናጦስም ወደ ኢየሩሳሌም ሄዶ ከሊቀ ጳጳሱ ከአባ አትናቴዎስ ዘንድ እንደደረሰ የኢትዮጵያን ባህል ሁሉ ነገረውና ሊቀ ጳጳሱም ይህንን ሰምቶ እጅግ ደስ አለው። ስሙንም ሰላማ ብሎ በመላው ኢትዮጵያ ጳጳስ አድርጎ ሾመው። ይኸውም ሰላማ ማለት ሰውን ከእግዚአብሔር ጋር የሚያስታርቅ ማለት ነው። በፍቅር ተቀብለው በፍቅር ሸኙት። ከዚህ በኋላ ሰላማ ተመልሶ ወደ ኢትዮጵያ መጣ። ይኸውም ጌታችን ኢየሱስ ክርስቶስ ባረገ በ365 አብርሃ አጽብሃ በነገሱበት ዘመን ማለት ነው። አባ ሰላማም አስቀድሞ ከአንበረም ዘንድ እንደደረሰ አጥምቆ ዲቁና ሾመው። በነጋውም ቅስና ሾመው። ስሙንም ለውጦ ሕዝበ ቀድስ ብሎ በመሰየም ሰውን ሁሉ አጥምቅ፣ ሹምህም ከኔ በታች የኤጲስቆጶስነት ማዕረግ ይሁንህ አለው። አንበረምም የስልጣንን ሹመት ከሱ ተሹሞ ሰውን ሁሉ አጠመቀ፣ ወንጌልንም አስተማረ። ያን ጊዜም የኖባ ሰዎች አምነው ተጠመቁ። የትግራይና የናግራንን የአማራና የአንጎትን ሰዎች የዘባጉድርና የቋታም ሰዎች በሕዝበ ቀድስ ትምህርት አምነው ፍጹም ክርስቲያኖች ሆኑ። ደጋጎቹ ነገስታት አብርሃ አጽብሃ በነገሱበት ዘመን ሕዝበ ቀድስ ካህኑ ያሬድና ንግስት ሕዝባን ወለደ። ንግስት ሕዝባም ካህኑ ከግርማ አስወሪ ሕዝበ ባርክን ወለደች። ይኸውም ልበደጋሪ ይባላል። ሕዝበ ባርክም ከትግራይ ወጥቶ ባህረ ጸቀጋ ከምትባል ሀገር ዳውንት ገብቶ ተቀመጠ። ከዚያ አንድ ሴት አግብቶ ተክለ ቀዓትን ወለደ። ተክለ ቀዓትም መቅደላ ከምትባል ከሳይንት አውራጃ አንዲት ሴት አግብቶ 7 ልጆች ወለደ። በውስጧም ስላደጉ እስከዛሬ ድረስ ርስታቸው ሆና ትኖራለች። 7ቱ አብያተ ዝቋናት ይባላሉ። እኒህም በአክሱም ተመድበው ታቦተ ጽዮንን የሚያገለግሉ ናቸው። ከነሱም አንዱ አስቀሌዊ ይባላል። እሱም የወለቃን ሰዎች፣ የአምሃራን ሰዎች፣ የመንዝንና የመርሃቤቴን ሰዎች አስተምሮ ያጠመቀ ነው። ይኸውም አስቀሌዊ አንዲት ሴት አግብቶ ሀርበጎሽን ወለደ። ሀርበጎሽም ይግና መስቀልን ወለደ። ይግና መስቀልም ይቅና ዳዊትን ወለደ። ይቅና ዳዊትም ዘልዑልን ወለደ። ዘልዑልም ሚናስን ወለደ። እስከዚህ 50 ትውልድ ይሆናል። ይኸውም አስቀሌዊ ሀርበግሽ ከምትባል ሀገር አንዲት ሴት አግብቶ ሀርበጎሽን ወለደ። ሀርበጎሽም ይግና መስቀልን ወለደ። ይግና መስቀልም ይቅና ዳዊትን ወለደ። ይቅና ዳዊትም ዘልዑልን ወለደ። ዘልዑልም ሚናስን ወለደ። እስከዚህ 50 ትውልድ ይሆናል። ሚናስም አበይድላን ወለደ። አበይድላ ማለትም የሸዋን አውራጃ ያስተምር ዘንድ ይሂድ ማለት ነው። የአማራ ሰዎች ሀብተ ትንቢት ስላደረባቸው የተናገሩት ነገር ፈጥኖ ይደረግ ነበርና አበይድላንም ንጉሱ ድንግዘን በሸዋ የሚኖረውን ሕዝብ ሁሉ ያስተምር ዘንድ ወንበር ተሹመው ከከበሩ 150 ካህናት ጋር ወደ ሸዋ ሹሞ ሰደደው። እኒህም አለቃቸው አበይድላ ነው። ሸዋም በገቡ ጊዜ አበይድላ ጽላለሽ ከምትባል ቦታ ገብቶ ተቀመጠ። በውስጧም የሚኖረውን ሰው ሁሉ እያስተማረ በአንዲት ቀን 1,000 2,000 ያጠምቅ ነበር። በዚህም በካህናት ዘመን በሸዋ አውራጃ ብዙ አብያተ ክርስቲያናት ተሰሩ። ጽላትም ነዋየ ቅድሳትም በቤተ ክርስቲያን የሚነበቡ መጽሐፍትም ሁሉ በንጉሱ ትእዛዝ ከሳይንት ከካህናቱ ጋር መጥተው ነበር። አበይድላም ከጽላለሽ አውራጃ ዞረሬ ከምትባል ቦታ መርጦ ገብቶ ተቀመጠ። ከዚህም ከደጋጎቹ ወገን አንዲት ሴት አግብቶ ሀርበጎሽን ወለደ። ይኸውም ሕይወተ ብነ በጽዮን ነው። ሕይወተ ብነ በጽዮንም በኩረ ጽዮንን ወለደ። ይኸውም ሀበነ እግዚእ ነው። በኩረ ጽዮንም ሕዝበ ቀድስን ወለደ። ይኸውም ነገደ እግዚእ ነው። ሕዝበ ቀድስም አቃቢነ እግዚእ የሚባል ብርሃነ መስቀልን ወለደ። በዚያም ወራት በዲለአድ መንግስት ጊዜ መንግስት ከእስራኤል እጅ ወጥታ ወደ ዛጉዌ ወገን ሄደች። የኢትዮጵያ ነገስታት የትውልዳቸው ቁጥር ይህ ነው። እብነ ሐኪም ተማይን ወለደ። ተማይም ዘግዱርን ወለደ። ዘግዱርም አክሱማይን ወለደ። አክሱማይም አውሳቢዎስን ወለደ። እስከዚህ 40 ትውልድ ይሆናል። አውሳቢዎስም ተሐዋስያን ወለደ። ተሐዋስያም አብራሊዮስን ወለደ። አብራሊዮስም ወረደ ፀሐይን ወለደ። ወረደ ፀሐይም ህንደርን ወለደ። ህንደርም ወረደ ነጋሽን ወለደ። ወረደ ነጋሽም አውስያን ወለደ። አውስያም ኤልሳሊዮስን ወለደ። ኤልሳሊዮስም ቆማጽዮንን ወለደ። ቆማጽዮንም ባስልዮስን ወለደ። ባስልዮስም አውጥጥን ወለደ። እስከዚህ 50 ትውልድ ይሆናል። አውጥጥም ዘዋሪ ንብረትን ወለደ። ዘዋሪ ንብረትም ሰይፋይን ወለደ። ሰይፋይም ረሃይምን ወለደ። ረሃይምም ሃንዲን ወለደ። ሃንዲም ሶፎልያን ወለደ። ሶፌልያም አግልኡልን ወለደ። አግልኡልም በዋውን ወለደ። በዋውም በወሪስን ወለደ። በወሪስም ሐሲምን ወለደ። ሐሲምም ናኪልን ወለደ። እስከዚህ 60 ትውልድ ይሆናል። ናኪልም ባዚንን ወለደ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በዘመኑ ተወለደ። ባዚንም በነገሰ በ8 ዓመት ጽንፈ አርድን ወለደ። ጽንፈ አርድም ባህር አሰግድን ወለደ። ባህር አሰግድም ግርማ ሶርን ወለደ። ግርማ ሶርም ግርማ ሰፈርን ወለደ። ግርማ ሰፈርም ሰርግዋይን ወለደ።
ሰርጓይም ዘርአይን ወለደ። ዘርአይም ሰብአሰግድን ወለደ። ሰብአሰግድም ጽዮን ግዛን ወለደ። ጽዮን ግዛም አግዱልን ወለደ። አግዱልም ሰይፈ አርዕድን ወለደ። ሰይፈ አርዕድም በዘመናቸው የክርስትና ስርዓት የተሰራ አጽብሃና አብርሃን ወለደ። እነሱም በአክሱም ነበሩ። የክርስትናን ስራ ያስተማረ ግን አባ ሰላማ ነው። የእሱም ታሪክ አስቀድመን ተናግረናል። የኢትዮጵያውያን ሰዎች ግን በኦሪት ሕግ የሚኖሩ ነበሩ፣ በአራዊትም የሚያመልኩ ነበሩ። ከዚህ በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራት ወንጌልን አስተማራቸው። በፊታቸው ብዙ ተአምራት ስላደረገ አምነው ተጠምቀው ክርስትና ተነሱ። የኢትዮጵያም ሰዎች ያመኑት ጌታ ባረገ በ365 ዘመን ነው። ያን ጊዜ አብርሃ አጽብሃ አክሱም ጽዮንን ሰሯት። አብርሃ አስብህን ወለደ። አስብህም አርፍድን ወለደ። አርፍድም አምሴን ወለደ። አምሴም አድያባን ወለደ። አድያባም አልአሜዳን ወለደ። አልአሜዳ በነገሰበት ዘመን 9ኙ ቅዱሳን ከግብፅና ከሮም መጡ። እነሱም ሃይማኖትን ያቀኑና ያጸኑ አባ አሌፍ፣ አባ ጽህማ፣ አባ አረጋዊ፣ አባ አፍጺ፣ አባ ገሪማ፣ አባ ጰንጠሌዎን፣ አባ ሊቃኖስ፣ አባ ጉባ፣ አባ ይምአታ ናቸው። ኢትዮጵያን በብሩህ ትምህርታቸው ብሩህ ያደረጉ ብሩሃን ከዋክብት ናቸው። አልአሜዳም ታዚናን ወለደ። ታዚናም ምድርን የከፈለ ካሌብን ወለደ። ካሌብም አባታችን አቡነ አረጋዊ ያቀኗት ደብረ ዳሞን ያሰራ ገብረ መስቀልን ወለደ። እስከዚህ 80 ትውልድ ይሆናል። ገብረ መስቀልም ቆስጠንጢኖስን ወለደ። ቆስጠንጢኖስም ወሰን ሰገድን ወለደ። ወሰን ሰገድም ፍሬ ሰናይን ወለደ። ፍሬ ሰናይም አዲርአዝን ወለደ። አዲርአዝም አክለውዲምን ወለደ። አክለውዲምም ግርማ ሰፈርን ወለደ። ግርማ ሰፈርም ዝርጋዝን ወለደ። ዝርጋዝም ድግና ሚካኤልን ወለደ። ድግና ሚካኤልም ባህረ ኢክላን ወለደ። ባህረ ኢክላም ጉምን ወለደ። እስከዚህ 90 ትውልድ ይሆናል። ጉምም አስጎምጉምን ወለደ። አስጎምጉምም ልትምን ወለደ። ልትምም ተላትምን ወለደ። ተላትምም ኦዴጎሽን ወለደ። ኦዴጎሽም የዕለት እኩሌታ የነገሰ አይዙርን ወለደ። አይዙርም ዲዲምን ወለደ። ዲዲምም ውድድምን ወለደ። ውድድምም ውድም አስፈሪን ወለደ። ዘመኑ 150 የሆነ ውድም አስፈሪም አርማህን ወለደ። አርማህም ዲግናዥንን ወለደ። እስከዚህ 100 ትውልድ ይሆናል። ዲግናዥንም ግዲ አዥንን ወለደ። ግዲ አዥንም አንበሳውዲምን ወለደ። አንበሳውዲምም ዲልናዲን ወለደ። ከአዳም ጀምሮ 103 ትውልድ ሲሆን ከእብነ ሐኪም ጀምሮ ግን 68 ይሆናል። ያን ጊዜ መንግስት ከሱ እጅ ወጥታ ከእስራኤል ወገን ካልሆኑ ለዛጉዌ ልጆች ተሰጠችና አክሱም 333 ዘመን ገዙ። ከ333 ዘመን በኋላ ግን በአባታችን በአቡነ ተክለ ሃይማኖት ልመና በይኩኖ አምላክ ጊዜ የእስራኤል መንግስት እንደተመለሰች ወደፊት በሚመጣው እንናገራለን። ከምንናገርበት አንቀጽ እግዚአብሔር በቸርነቱ ያድርሰን። እንግዲህስ ወደ ቀደመ ነገራችን የክቡር አባታችን የተክለ ሃይማኖትን ልደት ወደ መቁጠር እንመለስ። ብርሃነ መስቀልም ሕይወተ ብነ በጽዮንን ወለደ። ይኸውም ኖላዊ እግዚእ ይባላል። ሕይወተ ብነ በጽዮንም ሴትን ወለደ። ሴትም ወለደ ምሕረትን ወለደ። ወለደ ምሕረትም ዘርአ ዮሐንስን ወለደ። ይኸውም ክቡር ጸጋ ዘአብ ነው። እሱም ክቡር አባታችን ተክለ ሃይማኖትን ወለደ። ከአዳም ጀምሮ 61 ትውልድ ሲሆን ከአዛሪያስ ጀምሮ ቢቆጥሩት 27 ትውልድ ይሆናል። የክቡር አባታችን የተክለ ሃይማኖት ልደት እንደዚህ ነው። በዘመናቸው ሊቃነ ካህናት ሆነው ተሾመው የከበሩ ስመጥር የሆኑ አባቶችን አስቀድመን የጠራናቸው ሙሴ የሕዝቡን አለቆች ምስክር ይሆኑ ዘንድ እንደመረጣቸው እኛም የሕዝብ አለቆች የሚሆኑ አባቶችን ስማቸውን ጠርተን የተውነው ነገር እንዳይበዛ ለነገራችን ምስክር ይሆኑ ዘንድ ብቻ ነው። አባቶቻችን የጻፉት መጽሐፍ የአባቶቻችንን ልደት እንደዚህ ተገኘ፣ ከቡቃያ ጋር መከር ከቃርሚያ ጋር አንድ ሆኖ ተገኘ ተብሎ የተነገረው ነገር ደረሰ፣ ተፈጸመ። የክቡር አባታችን የተክለ ሃይማኖትና የክቡራን አባቶቹ በረከት ከሁላችን ጋር ትሁን ትደረግ። ኃጥአን ለሚሆን ለጸሐፊውም ለዘላለሙ በእውነት ያለ ሐሰት። እነሆ የአባታችን የተክለ ሃይማኖት የአባቶቹ የሌዋውያን ልደት ቆጥረን ነገርናችሁ። መናገራችንም የእነሱን ክብር ሽተን አይደለም፣ የኦሪትን ሕግና የግዝረትን ስርዓት አስተምረውናል ብለን ከአዛሪያስ እስከ አንበረም ከአንበረም እስከ ተክለ ሃይማኖት ድረስ እኛ የማጥመቃቸውን ክብር ሽተን አይደለም። ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌልንም አስተምረውናል ብለን አይደለም። መጽሐፍተ ሐዲሳት አስተምረውናል ብለን አይደለም። የሥጋ ልደታቸውንስ ክብር ሽተን ቢሆን የክቡራት መጽሐፍትን ምስክር እየጠራን በነገርናችሁ ነበር። ቀድሞ መጀመሪያ ከኦሪት፣ ሁለተኛም ከመጽሐፈ ነገሥት፣ ሶስተኛም የአባቶቻችንን ነገር የሚናገር ከመጽሐፈ ታሪክ እያመጣን በነገርናችሁ ነበር። ከማር ከሶከር ይልቅ የሚጣፍጥ ከብር ከወርቅ ከዕንቁ ይልቅ የሚወደድ የክቡር አባታችን የተክለ ሃይማኖትን ነገር ብቻ እንናገር ዘንድ እንቸኩላለን እንጂ ይህንን ነገር ለመናገር ላበቃን ለእግዚአብሔር ክብር ምስጋና ይግባው።